በኢትዮጵያ ገጠራማ ክፍሎች ህይወት ቀላል አይደለም። ብዙዎች ከመሬት ፍሬን ለማግኘት ቀን ከሌሊት ይታገላሉ። ነገር ግን አንዳንዴ ሰማዩ ዝናብን፣ መሬቱ ደግሞ ፍሬን ይነፍቃቸዋል። በዚህ አስቸጋሪ ኑሮ ውስጥ ተስፋ የሚቆርጥበት ሳይሆን አማራጭ የሚፈለግበት ጊዜ ይመጣል። ይህ አማራጭ ደግሞ ብዙ ጊዜ ወጣቶችን ወደማያውቁት ዓለም ወደ ስደት ይገፋቸዋል። በዚሁ በችግርና በመከራ በታጠሩ መንደር ውስጥ ነው የምስራቅን ቤት የምናገኘው። ምስራቅ ለቤተሰቧ የበኩር ልጅ ናት። አባቷን መሬቱ ከዳቸው፣ እናቷን ደግሞ ድካም ተጫጫናቸው። የቤታቸው መብራት በየቀኑ እየደበዘዘ፣ የድህነት ጥላ ደግሞ እየገዘፈ መጣ። ምስራቅ ሁል ጊዜ ከሰፈር እኩዮቿ ጋር ራሷን ታወዳድራለች። አረብ ሀገር የሄዱት ጓደኞቿ በላኩት ብር መንደሩ ሲቀየር ታያለች። አዳዲስ ቆርቆሮችና የቤተሰቦቻቸው ፊት ላይ የሚታይ ደስታን ታያለች። የኔስ ቤተሰቦች እስከ መቼ እንደዚህ ይኖራሉ የሚለው ጥያቄ በውስጧ እንደ እሳት ይነድ ጀመር። ቤተሰቧ ልጃቸውን መሸኘት ፈለጉ፣ ግን ለደላላ የሚከፈል ገንዘብ አልነበራቸው። አባትየው ለብዙ ዓመት አፈር የገለበጡበትን ቤታቸውን ያቆመውን ብቸኛ በሬያቸውን ለደላላ ለመስጠት ወሰዱ። የምስራቅ ቤተሰብ ብቸኛ ሀብታቸውን ሽጠው የመጨረሻ ተስፋቸውን በልጃቸው ላይ ጫሉ። ለመጀመሪያ ጊዜ ቦሌ ዓለም አቀፍ አየር ማረፊያ ስትደርስ ምስራቅ ዓለም በእጥፍ የሰፋችባት መሰላት። ያቺን ትንሽ መንደሯን ትታ ወደማታውቀው ህይወት ልትበር ነው። ቤተሰቦቿ ከአጥሩ ጀርባ ሆነው በእንባ ሲሰናበቷት፣ እሷ ግን በልቦ የምትለው አንድ ነገር ብቻ ነበር፣ ለእናንተ ስል እቀየራለሁ። አውሮፕላኑ ከመሬት ሲነሳ የምስራቅም ልብ አብሮ ተነቀለ። አረብ ሀገር ምድር ላይ ስትረግጥ የገጠማት ሙቀትና ግርግር ያስደነግጣል። በየቦታው የሚሰማው ቋንቋ ለጆሮዋ እንግዳ ነው። ሰው ሁሉ ይቸኩላል። ማንም ለማንም ርህራሄ ያለው አይመስልም። ወደ አዲሱ አሰሪዋ ቤት ስትወሰድ ያ የተመኘችው የሰፈር እኩዮቿ ህይወት እንዲህ በቀላሉ እንደማይገኝ መረዳት ጀመረች። የመጀመሪያው ምሽት ረጅም ነበር። የናፍቃት የሰላም እንቅልፍ ነበር። አሰሪዋ የቤቱን ህግጋት ስትደረድርላት ምስራቅ የምታስበው የአሰሪዋን ቃል ሳይሆን የአባቷን በሬ ነበር። ለዛ በሬ መስዋዕትነት ስትል ምንም ቢመጣ ለመታገስ ቃል ገባች። ለአረብ ሀገሯ ጀግና ቀኑ የሚጀምረው ፀሐይ ከመውጣቷ በፊት ነው። ምስራቅ ገና ሌሊቱ ሳይነጋ ስራዋን ትጀምራለች። ያ ግዙፍ ቪላ ቤት ለሰው የሚያምር ቢሆንም ለእሷ ግን ግድግዳዎቹ የድካም እስር ቤቶች ናቸው። ደረጃዎችን ስታጥብ፣ ኩሽና ውስጥ ስትባክን ቀን ያልፋል። የሰው ልጅ መቼ እንደሚደክመው የማያውቁ ይመስል እረፍት ለእሷ የቅንጦት ጥያቄ ነበር። በዚህ ሁሉ ድካም ውስጥ ብቸኛ መድኃኒቷ ያቺ በድብቅ የምታያት ስልኳ ናት። በየቀኑ የሥራው ጫና ሲበዛባት የእናቷን ፎቶ አውጥታ ታያለች። በናፍቆት የሚቃጠለውን ልቧን የምታክመው በዛች ስልክ ነው። እናቷ በላከችላት የድምፅ መልእክት ውስጧ ቢረብሽም እናቷና ቤተሰቧን ላለማጨናነቅ በጣም ደህና ነኝ፣ ቤቱም እጅግ ተመችቶኛል፣ ተስማምቶኛል ብላ ተዋሻለች። ለቤተሰቧ ሰላም ስትል የራሷን መከራ በፈገግታ ትሸፍናለች። ወሩ አልቆ የመጀመሪያ ደሞዟን ስትቀበል የቆሰለው እጇና የዛለው ወገቧ ለትንሽ ጊዜ ረፍት ያገኙ መሰላት።
ያቺን ብር ወደ ሀገር ቤት ስትልቅ ምስራቅ በራሷ ኮራች። የአባቷ በሬ ሞት፣ የእናቷ እንባ፣ የቤታቸው ድህነት፣ ያ ሁሉ በላከችው ብር መታከም ሲጀምር ስቃዩን ሁሉ ልትረሳው ትሞክራለች። ለእሷ ህመም ቢሆንም ለቤተሰቧ ግን ህይወት ነው። ዓመታት ነጎዱ። ምስራቅ በዛ በባዕድ ሀገር የፈሰሰው እንቧ አሁን ፍሬ አፍርቷል። በቤተሰቦቿ ደስታ ውስጥ የራሷን ህመም ቀብራ አሁን ግን ፊቷን ወደ ናፈቃት ሀገር አዙራለች። የያዘችው ሻንጣዎች ስጦታዎች ብቻ ሳይሆኑ የዓመታት ጽናቷንና ጀግንነቷን ጭምር ነበር። ወደ ቦሌ አየር ማረፊያ ስትደርስ እናቷን ስታቅፋት ያ ሁሉ የስደት መከራና ድካም እንደ ጉም በኖ ጠፋ። እናቷ ልጅ የመጣሽልኝ ብላ ስታለቅስ ምስራቅ ዓመታትን የታገሰችው ለዚህ ሰከንድ እንደነበረ ተረዳች። ቤተሰቧ አሁን አዲስ ቤት አላቸው። ወንድሞቿ ተምረዋል። ይህ ሁሉ የሆነው ግን በአንዲት ጀግና ሴት መስዋዕትነት ነው። የምስራቅ ታሪክ በደስታ ተፈጸመ። ነገር ግን የስደት መንገድ ለሁሉም እንዲህ አልጋ ባልጋ አይደለም። በሺዎች የሚቆጠሩ እህቶቻችን ባልታሰበ ግፍ ሕይወታቸውን ያጣሉ። በከባድ ሥራና በብቸኝነት ምክንያት የአእምሮና የአካል ጤናቸው ይቃወሳል። በየእስር ቤቱ የሚንገላቱ፣ የላኩት ጥሪታቸው በቤተሰብ የሚባክንባቸው፣ እንዲሁም በሶሻል ሚዲያ ተኩላዎች ተታለው ሀብታቸውንና ክብራቸውን የሚቀሙ ጥቂት አይደሉም። ምስራቅ የተለወጠችው ለዓላማዋ በመጽናቷና ቤተሰቦቿ የላከችውን ገንዘብ በአግባቡ ስለተጠቀሙላት ነው። ስደት ስኬት የሚሆነው የታለመለትን ዓላማ ሲመታ ብቻ ነው። ለእህቶቻችን ጥንካሬውን፣ ለቤተሰቦቻቸው ደግሞ ታማኝነትን ይስጥልን።